እስኪ ልጠይቃችሁ የአሜሪካ ቪዛ ዛሬ ማታ ባስመታላችሁ ይሻላል ወይስ በዚህ ምሽት ብትሞቱ ይሻላል? እንዴ ምን ነው አልገባችሁም? ጥያቄ እንዴ አላስመታላችሁም? አይዟችሁ ማትስቡ ከየት አባት ያመጣለሁ ለኔ የማያስመቱልኝ ማልገት ያለ ግን ጥያቄው እንደው እንደ ነገሩ እንጫወተው ብዬ ነው። እሺ ጥያቄው ለቀይረው ከበዳችሁ መሰለኝ። ወደ ክርስቶስ መሄድ ይሻላችኋል በዚህ ምሽት ወደ ትራምፕ? ምን ቅድም ግን ዝም አላላችሁም? ቪዛ ወይስ ብትሞቱ ያልኳችሁ እና ሳትሞቱ ወደ ክርስቶስ እንዴት ልትሄዱ ወዳችሁ ነው እናንተ? እስኪ መነሳት የምትፈልጉ በትንሳኤ ለዘላለም ሕይወት መነሳት የምትፈልጉ እስኪ እጃችሁን አውጡልኝ። ታድላችሁ አውርዱት። አንዳንዶቹ እያሰቡ ነው፣ ግድ የለም ያስቡ። መሞት የምትፈልጉ ደግሞ እጃችሁን እስኪ አውጡልኝ። ምን ትተያያላችሁ? የሚቆረጃል እንዴ? ቆይ ሳትሞቱ እንዴት ልትነሱ ነው እናንተ? ቀስ ብለው የሚያወጡ ልጆች አሉ። እናንተ ካልሞት ካትነሳም የሚለውን የእግዚአብሔርን ቃል አታውቁት ነው እንዴ? አሁን ምን ሞተው ምን ለማድረግ ነው? በአዲስ ኪዳን እንደሱ ነው። ሊቆጣጠረን አይደለም። ምን ሞተው ለምንድን ነው? በቃ ካልሞት ካትነሳም ካልፈረስክ አታፈራም። ለዛ ነው ምን እነሱ እና ወደዛች ከተማ መሄድ አትናፍቁ። ይሄ ብቻ አይደለም ክርስቲያኖች፣ እቺን ዓለም እያያችኋት ነው። ፍርሃት ብቻ ወጥሯታል፣ ስጋት ብቻ አስጨንቋታል። ምናልባት እንደኔ ያለው መናጢ ደሃ ብቻ ነው በነጻነት የሚመላለስባት። እሱም ካመሸ ወዮለት። ዋናዎቹ ታላላቆቹስ፣ መሪዎቹስ፣ ባለጸጎቹስ በብዙ ቦዲጋርዶች ታጅበው ነው የሚሄዱት። ለምን? ስጋት፣ ፍርሃት፣ ጭንቀት። እውነት አስብ። ብዙ ካላቸውስ ትልልቅ ግንቦች፣ السلام عليكم አጥሮች፣ በኤሌክትሪክ አጥሮቹ ላይ የጠርሙስ ናዳዎች፣ በዛ ላይ ዘበኛ፣ በዛ ላይ ውሻ፣ በዛ ላይ ሽጉጥ። ይሄ ሁሉ ፍርሃት ያሳዝን፣ ይሄ ሁሉ ጭንቀት ያሳዝን። የእግዚአብሔር ቃል እንዲህ ይላል፣ ኃጢአተኞች ፈሩ መንቀጥቀጥም ዝንጎቹን ያዛቸው ይላል። ዓለም በኃጢአት ስለተያዘች ፈሪ ሆናለች። ፍርሃት ብቻ እንዴ! የዓለም የሰራዊት ኃይል እኮ ከዓለም ቁጥር ጋር ምንም ማለት ተናነስ ብሏል። እሱን ተውት። በስንት ሬዲየስ ራሳቸውን የሚከላከሉ ሳተላይቶች በመሪዎቻችን ዙሪያ ከተማዋል። ምክንያቱም ፍርሃት፣ ስጋት። እንዴ የተባበሩት መንግስታት በር ላይ ምን እንዳለ አልሰማችሁም እንዴ? የነብዩ እኮ ቃል ነው ያለው። ምንም ሰይፋቸውን ማጭድ ጦራቸውን ማረሻ ያደርጋሉ የሚለውን እኮ ነው የተባበሩት መንግስታት በር ላይ የለጠፉት። ግንስ ሰይፋቸውን ሰርጓጅ መርከብ፣ ጦራቸውንስ ድሮን ከፍ አድርገውታል። ምንድነው ይሄን ያመጣው? ፍርሃት፣ ስጋት። ይቺ ዓለም የፍርሃት ዓለም፣ የስጋት ዓለም ናት። እና እዚች ዓለም ውስጥ መጣበቅ ነው የምትፈልጉት። እንደፈራችሁ፣ እንደተንቀጠቀጣችሁ፣ ዛሬ ደግሞ ምን ይደርስብኝ ይሆን እንዳላችሁ፣ እንደሰጋችሁ መኖር ነው የምትፈልጉት። እኔ ሌላ ትመጣ ዘንድ ያላትን ከተማ ላሳያችሁማ በሞቴ። በዚህ የፍርሃት ከተማ የለችንም። በዚህ የጨለማ ከተማ አንኖርም። እናስ ፍርሃት የሌለባት ከተማ አለች። እሷን ልንገራችሁ። እንዲህ ይላል እግዚአብሔር ቃል፣ በዚያ የሚያስፈራው የለም ይላል። ምን የሚለው የለም? የለም። ሰይጣኑ የሚባለው ቢነኩት ዓለምን የሚያጠፋው የሆኑ መሪዎች እጅ ውስጥ የተያዘው መሳሪያ በዚያ የለም፣ የለም። አይገቡባት፣ የለም። ቦኮ ሐራም በሉት፣ አይኤስ በሉት፣ የኛ ሀገሩን እንኳን አልጠራም፣ ምን እንደሚሆን አይታወቅም፣ አይገባም። የሚያስፈራው በዚያ
እናንተም የላችሁም እንዴ? እና ታዲያ የሚያስፈራው በዚያ የለም። የሚያስፈራው በዚያ የለም። የእግዚአብሔር ቃል እንዲህ ይላል፣ አንብብላችሁ። አንበሳም አይኖርባትም፣ ነጣቂ አውሬም አይወጣባትም። እንዴት ይደንቃል! የሚያገሱ አምባገነኖች አይኖሩባትም፣ የሚናጠቁ ዘራፊዎች አይገቡባትም፣ የአንበሳ ግሳት የእባብ ፉጨት አይሰማባትም። አንበሳ ከግልገል ጋር የሚኖርባት ስጋትና ፍርሃት የሌለባት እቺ ዓለም አትናፍቃችሁ? ገብቶ መውጣት ስጋት በሆነባት ዓለም፣ ነገ ምን እንደሆነ ለመገመት በሚያስቸግርበት ዓለም ፍርሃት የሌለባት የሚያስፈራው በዚያ የሌለባት ዓለም ትመጣ ዘንድ እንፈልጋለን። እቺን ዓለም ማየት አትናፍቁ? ወደዚህች ዓለም መሄድና መኖር አይናፍቃችሁም? ወጣቶች ፍርሃት የሌለባት፣ ስጋት የሌለባት፣ መንቀጥቀጥ የሌለባት፣ መደንገጥ የሌለባት፣ መታወክ የማያውቃት ዓለም እንፈልጋለን። የፍርሃትን ዓለም ግን አንፈልጋትም። ይሄ ብቻ አይደለም። ይህች ዓለም በጣም ምስኪንና አሳዛኝ ናት። በሚፈራረቁ በሽታዎች ተወጥራ የተያዘች ናት። ብርቱ የካንሰር ሴሎች ውዶቻችንን የሚነጥቁባት፣ በጣም ጥቃቅን በሽታዎች ኃያላንን የሚገረድሱባት፣ እዚህ ግቢ የማትባል አንዲት ቫይረስ ዓለምን የምታስጨንቅባት፣ አፍ ብቻ አይደለም በር የምታዘጋባት፣ ይሄንን በላብራቶሪ ደግሞ በመፈብረክ የዓለምን ቁጥር ለመቀነስ ስራ የሚሰራባት፣ አንዱ አለፈ ስንል ሌላው የሚደረብባት፣ በእቅድ በሽታ የሚመረትባት ዓለም። ታዲያችን ነው የምትወዷት? ታዲያችን ነው የተጠበቃችሁባት? ታዲያ እዚህች እግር ስር ነው የምትልመጠመጡባት? የበሽታዎች እናት የሆነች ያለፈውን ሲያልፍ ደግሞ በቅርቡ ሲሙሌሽን ጀምረዋል፣ ልምምድ ጀምረዋል። እንዴት አድርገን ከበሽታው እንድናለን የሚል ልምምድ ጀምረዋል። እንግዲህ ያው ሌላ በሽታ ሊያመጣ